ራአሊ ሊንክድኢን ላይ ኮንታክት አድርገህ ነበር ስለታስ ነበርና ሐሙስ ኢንተርቪው አለ። ከትንሽ ደቂቆች በኋላ ድጋሚ ደወሉልኝና ይሄንን አለ። ሄሎ አቤት። ወይ እሺ ድጋሚ ደወልኩልን። ጉዞ ወደ አዲስ አበባ ኢንተርቪው ማለፍ አልቻልኩኝም ማለት ነው። መጀመሪያው 4000 ብር የተስማማነው ደሞዝ ከ10000 ብር በላይ ከፈለ። ዋትስአፕ ኤቭሪባዲ እንዴት ናችሁ? ይህንን ቪዲዮ ከማየታችሁ በፊት ትንሽ ኮንቴክስት እንዲኖራችሁ ከሁለት ወር በፊት ባህር ዳር ነበርኩኝ። ራሴን ፊገር አውት ያደረኩበት ታይም እና ዲጂታል ማርኬቲንግ መስራት ስለፈለኩ ብዙ ስራዎች ላይ አፕላይ ያደረኩበት ታይም ነበር። ሄሎ ተነስተልኝ ታዲያ? አዎ ማለት ከስታር ቴክኖሎጂ ነበር የምደውልልህ። ራአሊ ሊንክድኢን ላይ ኮንታክት አድርገህ ነበር ስለታስ ነበርና ሐሙስ ኢንተርቪው አለ። የት ነው? አድራሻችን ቦሌ ማፊ ሞል 6ኛ ፍሎር ላይ ነው። ጠዋት 3:30 ላይ። ኦኬ እንትን መሆን ይችላል እንዴ? ኦንላይን ኢንተርቪው መሆን ይችላል? እኔ ባህር ዳር ነው አሁን ያለሁት። ሜቢ አይተሽ ከሆነ አድራሻዬ። ኦኬ ስፓኒሽ ወራት ያደረግልኝ እስቲ ኮንታክት አድርጋታለሁ። እንደዛ ግን አይመስለኝም። እስቲ አሳውቅሃለሁ። ከትንሽ ደቂቆች በኋላ ድጋሚ ደወሉልኝና ይሄንን አለ። ሄሎ አቤት። ወይ እሺ ድጋሚ ደወልኩልን። ኦኬ ቨርቹዋል እንኳን ስለማይሆን ኔክስት ዊክ ሰኞ እናድርገው ጠዋት 3 ሰዓት። ኦኬ እሺ እንደዛ ከሆነ ደስ ይለኛል። አንድ ነገር የምነግራችሁ ይሄን ቪዲዮ በማየት ብቻ ከኔ ስፒድ በጣም በብዙ ጥፍ መፍጠን ትችላላችሁ። እሺ ኔክስት ዊክ ሰኞ 3 ሰዓት ላይ ጠዋት አድራሻችን ቦሌ ማፊ 6ኛ ፍሎር ላይ ነው። ኦኬ እሺ እና ደውልልኝ በዚህ ስትመጣ። ሁለት ቦታዎች ላይ እና ተባልኩኝ ጉዞ ወደ አዲስ አበባ። ጉዞዬ መጀመሪያ ፕሌን ላይ ስሄድ እንደነበረው ባይሆንም በጣም ደስ ይል ነበር። መጀመሪያ አዲስ አበባ መጥቼ ለ2 ወር ያክል ቆይቼ ከብዶኝ ተመልሼ ነበር። ግን ተስፋ ሳልቆርጥ ሁለተኛ ጉዞ ጀመርን ማለት ነው። ይሁንብኝ አይናዋጭ ከቀረበኝ ሁሉ በጣም ደስ የሚለው ፓርት የጥምቀት ቀን ነበር የመጣነው። ታቦቱን ፕሌን ላይ ሆነን ስናየው ኢማጂን እንደዚህ አይነት ነገር ገጥሞኝ አያውቅም። በፕሌን እንዳችሁ ማታውቁና ትራቭል አድርጋችሁ ማታውቁ እስቲ ሞክሩት። ይሄ ነገር አዲስ ነገር ነው። መውጣት የምትፈሩ ወጣቶች ከሆነ ይሆናል፣ ካልሆነ ደግሞ ችግር የለውም። ብዙ እድሜ ያለን እኮ ብንከስር ምናምን የምንልበት እድሜ የለን። ምንም ነገር የሌለን እድሜ ነው። ትልቅ ኃይል ያለን እድሜ ነው። ሰው በዚህ እድሜያችን ብንወጣ አላለውኝ። ማናችንም አንፍራ፣ እንወጣ፣ እንሞክረው፣ እንመለስ። ልክ እንደኔ ከዛ ድጋሚ እንወጣ። ምናልባት ሁለተኛም ከተመለስን ሶስተኛ አራተኛ በቃ እንደዛ እየተባለ ነው ራስን የሚቻላለው። ኤኒዌይስ ዛሬ 3 ሰዓት ነበር የተቀጠርኩት ለኢንተርቪው ማለት ነው። ግን እኔ ጀስት ዝም ብዬ አሁን ተነስቻለሁ። አይ ቲንክ 2 ሰዓት እንኳን አልሆነ 1 ሰዓት በፊት ማለት ነው። በዛው አካባቢ ነኝ ያለሁት። እስከዛው ድረስ ቤታችን እንሳለማለን። ፒስ። የመጀመሪያው ኢንተርቪው ኤክስፔክት ካደረኩት በላይ ነበር። የውጭ ዜጎች ናቸው ኢንተርቪው የሚያደርጓችሁ። በዛ ላይ ደግሞ እኔ ፍላጎት ብቻ እንጂ ልምድም ሆነ ኤክስፒሪየንስ አልነበረኝም በዛ ነው። ሶ የመጀመሪያውን ኢንተርቪው ማለፍ አልቻልኩኝም ማለት ነው። ምንም እንኳን የማርፍበት ዘመድ ቢኖረኝ ሆቴል ይዤ ነበረ። በየቀኑ ቀን በቆጠረ ቁጥር 700 ብር አወጣለሁ። ቀን በቆጠረ ቁጥር 700 ብር አወጣለሁ። ያነ በጣም ኢሞሽናል እያደረገኝ መጣ። ግራ ገባኝ። ድጋሚ ልመለስ ለሁለተኛ ጊዜ እያልኩኝ ማሰብ ጀመርኩ። ያለኝ እድል አንድና አንድ ብቻ ነው። እሱም ለሁለተኛው ስልክ መደወል። ሁለተኛው ጋር ስልክ ደወልኩኝ ማለት ነው። ሄሎ ፍቅር፣ ሰላም ነው? ታዲዮስ እባላለሁኝ ከባህር ዳር ቪዲዮ ኤዲተርና ዲጂታል ማርኬቲንግ እሰራለሁ ብዬ ነበረ እና ልመጣ ነው ምናምን ብዬ አሳውቄ ስትመጣ ደውልልኝ ስላልከኝ ነው። አዲስ አበባ ነው አሁን ያለሁት።
እና ኤኒ ታይም ልመጣ እችላለሁ። የሰፈር ነው። አሁን ቦሌ አካባቢ ነው ያለሁት። እዚህ ጋር ምናልባት ከተመለስኩኝ ብዬ ኤርፖርት አካባቢ ነበር አልጋ ያስኩት። አልጋ ያስኩበትን ቦታ ነበር የነገርኩት። ሩዋንዳ ጋር ነው። ሩዋንዳ ጋር ነው። ኦኬ እኔ ሩዋንዳን አላውቀው ሩዋንዳን ፍለጋ ወደ ስልክ ጀስት እዚህ ቦታ ናለኝ። በ4000 ብር ደሞዝ ተስማምቼ የ6000 ብር ቤት ተከራየሁ ማለት ነው። የዛኔ በጣም ግራ ገብቶኛል። ቀጣይ ወር እመለሳለሁ የሚል ሀሳብ ነበረኝ። ግን ከምታስቡት በላይ በቀላሉ እየለመድኩት ስለመጣሁኝ የመጀመሪያ ወር 4000 ብር የተስማማነው ደሞዝ ከ10000 ብር በላይ ከፈለ። አንድ ነገር ልበላችሁ፣ ለሁለተኛ ጊዜ ነው አዲስ አበባ ስመጣ። የመጀመሪያ ወር ዲጂታል ማርኬቲንግ ለመማር ከፍዬ ሲሆን የሁለተኛው ወር ደግሞ ዲጂታል ማርኬቲንግ ለመማር ተከፍዬ ነው። ጋይስ መክፈላችሁን አቁሙና በነፃም ቢሆን ተቀጥራችሁ በደንብ ሰርታችሁ አሳዩ። በመጀመሪያው ወር አሪፍ ሳንቲም እንደሚከፈላችሁ አረጋግጥላችኋለሁ። ነገር ግን እንደ አብዛኞቹ ወጣት ተስፋ ቆርጬ ለመሄድ ወስኜ ነበር። ግን ከመሄዴ በፊት ብደውልለት ይሻላል ብዬ ስልክ ደወልኩለት። የት ነህ? አሁን ቤት አካባቢ ነኝ። ና እሺ፣ ቶሎ በል። እዚህ ጋር ድልድዩ ጋር ራይድ ይዤ እየመጣ ነው እንዳላል። ቶሎ በል። እሺ፣ ድልድዩ ስር። እሺ፣ ላወራ እፈልጋለሁኝ ግን የሆነ ነገር። እሺ፣ እንትን ለመሄድ እያሰብኩኝ ነው። ለመሄድ እያሰብኩኝ ነው። ኦኬ፣ በቃ ማቆም ትፈልጋለህ ስራ? አዎ፣ እንትን ናለኝ። ከዚህ ከበደኝ ስለሆነ ብሄድ ይሻላል። ምን አነሰ ብር? አዎ የተወሰነ እንትን አለኝ ማለት ኪራይ እኮ እኔ እኮ 10,000 አደርግልሃለሁ አልኩህ አይደል እንዴ? 10,000 እኮ አደርግልሃለሁ። አይበቃም? ኧረ ይበቃኛል። እንደዛ ከሆነ ማለት ግን አሁን ቀጣይ ወር ስንት ነው እንትን የምንለው ማለት ቀጣይ ወር ማስላኪ ስለማይቀር እንደዛ እያሉ ነው ቤተሰብ። አንተ ስንት ይበቃል? ስንት ይበቃል? እኔ አሁን 8 ብታደርግልኝ ይበቃኛል ለሁሉም ነገር። ደስ ግርም እኮ ነው የሚለኝ አንዳንዴ 10 ልክፈል እያለኝ 8። አቤት ኮንፊደንስ ማጣት። እሺ መጣ ደን አሰሪም ጥሩ ስለነበር እኔ ባልኩት ሳይሆን እሱ በራሱ 4000 ብር ሊሰጠኝ የነበረው ከ10,000 ብር በላይ ከፈለኝ ማለት ነው። አክቹዋሊ በእኔ ብቻ አይደለም። የዛን ቀን ልሄድ ስል ቤተክርስቲያን ሄጄ ምን እንደማደርግ ፈጣሪን ጠይቀው ነበረ። ያን ነው ብዬ አስባለሁ። ኤኒዌይስ ጋይስ ጸሎት አድርጉ። አሁን ላይ የተመሰገነ ይሁን። በጣም አሪፍ ደሞዝ ይከፈለኛል። የተለያዩ ስራዎችንም እየሰራሁኝ ነው። ጋይስ ተስፋ አትቁረጡ፣ ጸልዩ። ያሰባችሁት ይሳካላችኋል ከፈጣሪ ጋር። ይህንን አካውንት ሰብስክራይብ ካላደረጋችሁ ፕሊዝ ጋይስ ሰብስክራይብ አድርጉና እኔን አስደስቱኝ። እስኪ በዚህ ቪዲዮ 536 ነበር ከ1000 በላይ ሰብስክራይበር እና ከቻላችሁ ደግሞ ወሬን ሙሉት። ሌላ ቪዲዮዎች ፖስት ያደርጓቸዋሉ በደንብ ስለሚጠቅማችሁ ያንን ዩት። ከዚህ በኋላ ደግሞ አሪፍ ነገሮችን ፖስት ስለማደርግላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ።